ሰላም ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ጋር ሁሉ ሰላም ሁሉ አማን ነው አልহামዱሊላህ። ይኸውላችሁ እንግዲህ ባርኪ አሁንም መቼም ቢሆን ትምህርት አይሆናትም። ከቶፋ እየተደበቀች እየሄደች በየጫካው ስር ከዚህ ሰው እየተቀጣጠረች ምን እንደምትባባል አላቅም። እንግዲህ እድሜ ልኳን ካድ እንዳደረገች እንደሸመጠጠች ነው። ዛሬ ደግሞ ይኸው በዚህ መልኩ አግኝተናታል። ጫካ ውስጥ ምን እየተባባሉ እንደሆነ አይታወቅም። ነገር ግን ቶፋ ዛሬ ምናልባት ሊደርስባትም ይችላል፣ አይታወቅም። የሶፊ ጥረት ምናልባት ፍሬ ሊያገኝ ይችላል። ቶፋ የሚያምንበት ሁኔታ ሊኖር ይችላል። ሴት ልጅ በዚህ ልክ ትረክሳለች እንዴ? ጫካ ውስጥ ብቻዋን ሴት ልጅ ከወንድ ጋር ምን አይነት ርካሽነት ነው? ምን አይነት ውርደት ነው? እረ እንደው ልቦና ይስጥሽ ባርኪ።